ميلاد انجاد ሁሉም ኢትዮጵያዊ አሻራ የሚያኖርበት ብቻ ሳይሆን ሰላም ወዳድ የዓለም ማህበረሰብ በሙሉ በአንድነት የሚሳተፍበት የትውልድ ተሻጋሪ ፕሮጀክቶቻችን ጅማሬ ይፋ የምናደርግበት ታላቅ ታሪካዊ ቀን ነው። ረመዳን 1447 ዓመተ ሂጅራ ኢንሻአላህ። እንዲሁም ዛሬ ላይ ሀገራችን በሁሉም ዘርፎች የሁሉም ዜጎቿን በጎ ሚና በምትፈልግበት ጊዜ ላይ እንገኛለን። በተለይም ወጣት ሙስሊም ኢትዮጵያውያን በዘመናት መካከል በአንድ ላይ ቆመን ሀገራችን የሁላችን ቤት ለመሆን ዳግም በምትሰራበት ወቅት የቤቱ ምሰሶ ቋሚና መገብ፣ ጣሪያና ግድግዳ፣ ቅርጽና ውበት የሚሰጡ ኃላፊነቶችን በኃላፊነት እንድንወጣ ሰፊ ድሎች ተፈጥረውልናል። በመላው ሀገራችን ባሉ የተለያዩ ሀገራዊ ፕሮጀክቶች ላይ በተሳታፊነት ብቻ ሳይሆን በባለቤትነት ሚናችንን የምንወጣባቸው ድሎች أشهد أن لا إله إلا الله أشهد أن لا أشهد أن محمدا رسول
ይመልስልን። ልማታችንን ዘላቂ አላህ ያድርግልን። ሰላም ዘላቂ አላህ ያድርግልን። ዓለምን ሁላ ሰላም አላህ ያድርግልን። በየሀገሩ የሚሰማው ደም መፋሰስ አላህ በቃ አላህ ይበለው። በዚህ ረመዳን መቆርጠው ኸይራት ይሆንበት። ከሀገር ኢትዮጵያ ጀምሮ ሁሉ ዓለም ሰላም አላህ ያድርግልን። አማን አላህ ያድርግልን። አማን አላህ ያድርግልን። አማን አላህ ያድርግልን። መንግስታችንን ህዝባችን አማን አላህ ያድርገው። ኢትዮጵያ ቀደም ሲል መልእክታቸውን ያስተላለፉልን የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚደንት ኡስታዝ ሀይደር ከድር ነበሩ። ቀጣዩ ፕሮግራም ከማካሄዳችን በፊት ማሳሰቢያዎች አሉን። ማሳሰቢያዎቹ እዚህ አደባባዮች ዙሪያ ነፃ የሕክምና አገልግሎት እየሰጠ የሚገኝ የአፍራን ሆስፒታል የሕክምና ቡድን ስላለ ማንኛውም የጤና እክል ከገጠማችሁ በነፃ መታከም የምትችሉ መሆኑን፣ ሌላው ቀደም ሲልም በተደጋጋሚ እንዳሳወቅነው አሁንም እጅግ በርካታ የሆነ ማህበረሰብ ወደዚህ አደባባይ እየመጣ
ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የኢትዮጵያ ዑለማዎች ጉባኤ ሰብሳቢና የኢትዮጵያ ሃይማኖቶች ጉባኤ የበላይ ጠባቂ እንዲሁም የጠቅላይ ምክር ቤቱ የሥራ ኃላፊዎች፣ ውድና የተከበራችሁ የሃይማኖት መሪዎች፣ የተለያዩ ሀገራት አምባሳደሮች፣ የመንግስት ባለስልጣን የሥራ ኃላፊዎች፣ ዑለማዎች፣ ዱዓቶች፣ የሚዲያ ባለሙያዎች፣ ጥሪ የተደረገላችሁ የክብር እንግዶች፣ ማዕረግና ፕሮቶኮላችሁ እንደተጠበቀ ውድና የተከበራችሁ ቀኑን በጾም ሌቱን ወደ አላህ እጃችሁን በመዘርጋት ምህረቱን ጠያቂ ጀነቱን ከጃይ ለሆናችሁ የኢትዮጵያ ሙስሊም ማህበረሰብ በሙሉ ባላችሁበት በቅድሚያ የኢትዮጵያ ሙስሊም ወጣቶች ካውንስል ስም በተከበረው የቁርአን ወር ረመዳን የታላቁን የጎዳና የአንድነትና የአብሮነት የኢፍጣር ፕሮግራም እንኳን አደረሰን እንኳን አደረሳችሁ ለማለት እወዳለሁ። ውድና የተከበራችሁ እንግዶቻችን የኢትዮጵያ ሙስሊም ወጣቶች ካውንስል በእስልምና አስተምህሮ ላይ የተመሰረተ በዒባዳ የታነጸ ማንነትና እሴቱን የሚያከብር ለህብረተሰብ ደህንነትና ለሀገር ልማት አስተዋጽኦ የሚያደርግ በእምነት በእውቀትና በአገልግሎት መሪ የሆነ ወጣት ትውልድ ርዕዩ በማድረግ በኢትዮጵያ ብሔራዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1207/2020 አንቀጽ 2 ህጋዊ ሰውነቱን አግኝቶ በተቋቋመው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መተዳደሪያ ደንብ አንቀጽ 38 ቁጥር 15 መሰረት በክቡር ፕሬዝዳንት ዶክተር ሀጂ ኢብራሂም ቱፋ ሀሳብ አቅራቢነት የቅርብ ክትትልና ድጋፍ የተቋቋመ ምንም አይነት የፖለቲካ ዓላማም ሆነ ውግንና የሌለው ለትርፍ ያልተቋቋመ ቦርድ መርህ የወጣት አደረጃጀት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አሎ ካዲስ መጣ ከዛ ጋር ደረስ እኮ ሁለተኛው ስክሪን ማለት ነው። ገባ የሴቶችና የወንዶች የሚለያይበት ነው። ከዛ ጫፍ ነው በላይ በጥብ ነው። الحمد لله رب العالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين. የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልካሪም ሼክ በድረዲን፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንቶች እና የሥራ አስፈጻሚ አባላት፣ የተከበራችሁ የዓለም አምባሳደሮች፣ እዚህ የተገኛችሁ ውድ የሀገር ወዳዶች፣ እንዲሁም ከሁሉም በላይ ውድ ይህንን ፕሮግራም ያዘጋጁ፣ ያሳመሩ፣ ያደነቁ የሙስሊም ወጣቶች ካውንስል አመራሮች፣ የተከበራችሁ እናቶች፣ ልጆች፣ አባቶች፣ ወንድሞች፣ የመንግስት ባለስልጣኖች፣ ዲፕሎማቶች፣ ከሁሉም በላይ የአላህ ሰላምታ ይድረሳችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ለማለት እወዳለሁ።
ዛሬ ይህንን የረመዳንን ትዕይንት ስናየው ስንመለከተው ከደስታ የተነሳ ቃላቶች ያጥሩናል። እውነት ለመናገር ዛሬ በታላቁ ረመዳን በተከበረው ረመዳን አሽረ አዋኺር ዋዜማ ላይ እዚህ ተገኝተን በዚህ አንድነት ስንል የቆየነው ቃሉ ወደ ተግባር ተለውጦ ሁሉም የተለያዩ ወገኖች ሙስሊሞቻችን አንድ ሆኖ በተግባር አንድነትን ሲያሳዩ ከዚህ በላይ የምንጠብቀው ደስታ ቢኖር ጀነት ብቻ ነው። እኔ የኢትዮጵያ እስልምና ይሰማል ደረስኩኝ። መሪነቴ ዓላማዬም ተግባሬም አንድነቱን በቃል ወደ ተግባር ማውረድ አንግቤ በመነሳቴ ዛሬ ደግሞ ይህ ፕሮግራም ዋና ዓላማው አንድነት ሲባል ስንለው የነበርነው በተግባር በአንድነት መቆማችን ሳየው ከዚህ በለጠ ደስታ የምንጠብቀው ጀነት ብቻ እንደሆነ እንድታውቁልን እፈልጋለሁ። በሌላ በኩል በገዛ ልጆቻችን ወጣቶቻችን የሀገር መሪ የሆኑ የሀገራችን አለኝታ የሆኑት እቺ ሀገር ነውና፣ ስለዚህ ይህ መንግስት እንዲህ ያለ ቀና በመሆኑ እኛም ይህንን ብድር መክፈል ብቻ ሳይሆን ግዴታም ስላለብን የተጀመረው ምርጫ የኛው ስለሆነ ፍጹም ሰላማዊና ፍትሃዊ እንዲሆን ሁላችንም እንደ ራሳችን እንድንሳተፍና ምዝገባውንም እንድንሻማበት ኢንሻአላህ በነቅስ ወጥተን እንድንመዘገብና ፍጹም ሰላማዊ እንዲሆን ጸጥታ ኃይል ጎን እንድንቆም አደራ ለማለት እወዳለሁ። በስተመጨረሻ አንድ እስራት አለኝ። ጆሮ ከሰጣችሁ እስራት አለኝ። እሱስ ዛሬ ቅድም ኡስታዝ አቡበከር ጠቅሶ ለእኔ ቢሮ እንደተዋ አስታውሳለሁ። ያ ምስራች ወይንም ምስራት ምንድን ነው ብትሉ ነጃሺ ለሀገር የሚለው ትርጉሙ ምንድን ነው የሚለውን እዚህ ውስጥ ልታገኙ ትችላላችሁ። ታላቁ የንጉሥ ነጃሺ እስላማዊ ማዕከል በተከበረው በውዱ ጠቅላይ ሚኒስትራችን መሀል ከተማ አንድ ቦታ ላይ ተሰጥቶን ሳንገነባው ሳናለማው ዓመታትን አሳልፈናል። ሙስሊም አይደለም ሀገር ውስጥ ያሉት ውጭ ሀገር ያሉ ሁሉ አዝነውብናል። ሐቂቃ ለማውራት እኛም ሞራላችን ተነክቶ ነበረ። ነገር ግን ይህንን ስናደርግ ዝም ብለን ቁጭ ብለን ሳንሆን ከውጭም ከውስጥም ስንታገል ነገ ከነገ ወዲያ ይሰራል ተብሎ በተለይ የውጭ ዓለም ኸይሮች ሙሉ ተስፋ ሰጥቶን ሁላችሁም ማለት ይቻላል በምታውቁት መሰረት ቃል ገብቶልን ስንጠብቅ ነበረ። ጠብቀን እንግዲህ መጨረሻ ላይ ውጤቱን ባለማየታችን ወደ ሀገራችን ተመልሰን በገዛ ሀገራችን እንሰራለን ብለን አላህ ላይ ተስፋ በመጣል የሀገራችን ትላልቅ ነጋዴዎች ብዙ ሳይሆኑ ውስን ትላልቅ በዲናቸው የሚመሩ ነጋዴዎችን ሰብስበን በቅርብ ጊዜ ማለትም ከ3-4 ቀን በፊት ምንድነው ሁሌ አለል ኸይሮች ውጭ የሚፈለጉ እኛ የለንም ወይ? አለል ኸይር በኢትዮጵያ የለም ወይ?
በሀገራችን ይህንን ትልቁና የኢትዮጵያን አሻራ ለምንድን ነው ማናለማ ማንገነባው ብሎ ተሰብስቦ የእኛን ጥሪ ተቀብሎ ሙሉ ለሙሉ ተረክቦ ነጃሺ ማዕከሉን ትልቁን ሙሉ ለሙሉ ግንባታውን እንፈጽማለን ብሎ ቃል ገብቷል። ይህንን ትላልቅ ለሀገር አለኝታ የሆኑ ነጋዴዎች ትላልቅ አባቶች ስለሆኑ ለእነሱም ዱዓ እንድታደርጉና እኛም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ደስታችን ለመግለጽ እናንተን ለመጠበቅ ስለሆነ ይኸው ከዛሬ ጀምራችሁ በሀገር በቀል ነጋዴዎች እንደምትሰራ እነሱ እነማን ናቸው የሚል በሂደት የምትሰሙ ስለሆነ መልዕክቱ አላህ ዘንድ ደርሷል። እኔ ብቻዬን ጀምሬ ጨርሳለሁ የሚልም ተገኝቷል በሀገራችንና ለምን ብቻዬን እንጨርሳለን እንሳተፋለን ብሎ በሽማ የተጀመረና ከመንግስት የተረከቡ መሆኑን በዚህ አጋጣሚ ለመግለጽ ወስዳለሁ። አላሁ አክበር፣ አላሁ አክበር። ስለዚህ ለነሱ በዚህ በረመዳን ግቢ ላይ ዳዋ እንድታደርጉ አደራ እያልኩኝ ሀገራችን የሰላም የብልጽግና የእድገት የአንድነት አላህ ያርገላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። الله أكبر الله أكبر الله أكبر الله مالك الملك مالك ስለ ካውንስሉ ገለጻ ይሆናል። ይህንን የሚያደርጉልን የካውንስሉ ዋና ጸሐፊ ኢንጂነር ከማል አረብ ይሆናሉ። እሳቸው ወደ መድረክ ይመጡና ቀጣዩን ፕሮግራም ያካሂዱልናል። الحمد لله الذي جعل شهر رمضان شهر الرحمة والتكافل، شهرا تتجدد فيه القيم وتتوحد فيه القلوب وتسمو فيه الأرواح. الحمد لله الذي جمعنا في هذا المقام المبارك على مائدة
الأخوة والمحبة والإيمان. والصلاة والسلام على سيدنا محمد الذي በካውንስሉ ዛሬ ላይ እውቅናና ክብር በሚጠይቀው ሀገራዊ ተፎካካሪ ማንነት ውስጥ ሁለንተናዊ ማንነታቸውን ሙስሊምነትና ኢስላም ያደረጉ ሙስሊም ወጣቶችን ለማብቃት የተጣለበትን ይህን የሀገርና የጠቅላይ ምክር ቤቱን ዓላማና ለመወጣት ቀን ከሌት ያለሰለሰ ጥረት በማድረግ ላይ ይገኛል። እንደሚታወቀው ትናንት ኢትዮጵያውያን ሙስሊሞች እስልምናን እምነታቸው ኢትዮጵያን ሀገራቸው አድርገው መንትያ ማንነታቸውን አጣምረው ዘመናትን ተሻግረዋል። በሀገራቸው ምድር አርሰው ነግደዋል፣ ተምረው አስተምረዋል፣ መርተዋል፣ ተመርተዋል፣ ሸምነው ቀጥቅጠዋል፣ ተጋብተዋል፣ ተላቅሰዋል፣ የጥጋብን የረሃብንም ዘመን አሳልፈዋል፣ ተዋግተዋል፣ እርቅ አውርደዋል፣ ተሰደዋል፣ ስደተኞችን ተቀብለዋል። ሌሎችን የአንድ ሕዝብና ሀገር መገለጫ የሆኑ የሀገረኛ መገለጫዎችን ሁሉ አሳልፈዋል። ዛሬም ላይ ወጣቱ በሙስሊሙ ማህበረሰብ ውስጥ እንደ ሙስሊም ለመኖር እና ውጤታማ ለመሆን የሚሰራውን ያህል በሰፊው የሀገራችን ማህበረሰብ ውስጥ እንደ ዜጋ በሚኖረው ሚና እንደ ሙስሊም ወጣት የሚታይና የሚጨበጥ ከሃይማኖቱ የመነጨ የራሱ የሆነ ማንነት ሊኖረው የሚያስችለው የስነ ልቦና ልዕልናና የተግባር ዝግጁነት ሊያንጽ ይገባል። ክቡራን እንግዶች፣ የሀገር መሪዎች፣ የሃይማኖት አባቶች፣ ውድ ወጣቶችና የተከበራችሁ ኢትዮጵያውያን፣ ዛሬ እዚህ አደባባይ የተሰበሰብነው ኢፍጣር ለማድረግ ብቻ ሳይሆን ታሪክን ከፍ ለማድረግ እሴትን ለማስረጽ ሀገርን ለማክበር በአንድ ታላቅ መሪ ቃል ነጃሺ ለሀገር እያን የንጉሥ ነጃሺ ታሪክ እሴትና ትውፊትን ለዓለም ማህበረሰብ የምናስተዋውቅበት የሀገራችንን መልካም ገጽታ ከፍ እየሆኑ መጥተዋል። ነገር ግን ሀገራዊ ኃላፊነት በጥሪና በጎንዮሽ ተሳትፎ እውን የሚሆን ሳይሆን በቀድሞ ተገኝነትና በሁሉም ወሳኝ ጉዳዮች ውስጥ በባለቤትነት በሚኖር ንቁ ተሳትፎ የሚሳካ ሀገራዊ ተጠቃሚነትም በቆታና በጎንዮሽ መደብ የሚሰጥ ችሮታ ሳይሆን በፊት ለፊትና በኩል ሰልፍ የሚወሰድ ድርሻ በመሆኑ ከፊት ለፊታችን በሚካሄደው ሰባተኛው አጠቃላይ ሀገር አቀፍ ምርጫ ከፊት ለፊት ተሰልፈን የድርሻችንን ለሀገራችን ሰላም፣ መረጋጋትና እኩልነት በህዝብ የሚመሰረት መንግስት ለህዝብ እንዲሰራ የምንወስንበት አንዱ መድረክ የ2018 ምርጫ የመራጮች ምዝገባ በዛሬው ዕለት የተጀመረ በመሆኑ እንኳን ጉዳዩ የመላው ኢትዮጵያ የጋራ ኃላፊነት ቢሆንም እንደ ሙስሊም ሳንጠብቅ ሳንተለይም በራስ ተነሳሽነት በጎ ሚና ለመወጣት የሚጠበቅብንን ተቀዳሚ ተግባር እንዲሆን በዚሁ አጋጣሚ ካውንስሉ ለማስታወስ ይወዳል። በመጨረሻ ውድ የታላቁ ሀገራዊ የኢፍጣር መርሃ ግብር ታዳሚዎች፣ ውድ ኢትዮጵያውያን፣ የነጃሺ ታሪክ የኢትዮጵያ ታሪክ ነው። ኢትዮጵያ የነጃሺ ሀገር ናት። ንጉሥ ነጃሺ የፍትህ ምልክት፣ የሰብአዊነት ምሳሌ፣ የኢትዮጵያ ክብር ናቸው። ስለዚህ ነጃሺ ለሀገር፣ ነጃሺ ለሀገር፣ ነጃሺ ለሀገር። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። አለይኩም ሰላም ወረሕመቱላሂ ወበረካቱ። በመቀጠል እንግዲህ ወሩ የእዝነት የመተማመን የመደጋገፍ ነውና በዚህ በታላቁ የረመዳን ወር አንድ ኸይር ስራ እዚህ አደባባይ ላይ እንከውናለን። በመጀመሪያ ሁላችሁም ታዳሚያን የስልክ ዲቫይሶቻችሁን በእጃችሁ ላይ ታደርጋላችሁ። እየተደማመጥን ስለመሆኑ አንድ ጊዜ ቼክ ለማድረግ ከዚህ ከቪአይፒ በስተግራ በኩል ያላችሁ ወንዶች የተክቢራ ድምፅ ታሰሙናላችሁ። አላሁ አክበር፣ አላሁ አክበር። አሁን የተክቢራ ድምፅ በሚገባ ካሰሙን በስተጀርባና በስተግራ ያላችሁ አሁንም የተክቢራ ድምፅ ታሰሙናላችሁ።
አላሁ አክበር አላሁ አክበር። እንግዲህ በሴቶቹም በኩል ይኸው መልእክታችን እየተደመጠ እንደሆነ እንገምታለን። ስለዚህ ሁላችንም ስልኮቻችንን እናወጣና ሀበሺን ሾርት ኮድ እነግራችኋለሁ። ሜሴጅ ቦክሳችሁን ከፍታችሁ ይህንን ኮድ ከጻፋችሁ በኋላ ኦኬ በማለት ትልካላችሁ ማለት ነው። የእናንተ አስተዋጽኦ ብዙ ወገኖችን ለማገዝ ይረዳቸዋል። የሾርት ኮድ ቁጥሮቹ 4 ፊደላት ሲሆኑ 6833 ኦኬ ኦኬ ብቻ ነው የምትጽፉት፣ ሌላ የምትጽፉት ነገር የለም። ኦኬ ትልኩልናላችሁ። በተመሳሳይ የንግድ ባንክ፣ የዳሽን ባንክና የህብረት ባንክ አካውንታቸው ቁጥሩ 6833 ነው። ቀደም ሲል የተናገርኩት ቁጥር ላይ 6833 ካላልኩኝ በዚህ ይስተካከል። የምትጽፉት 6833 ኦኬ ይሆናል ማለት ነው። በድጋሚ ለመንገር ንግድ ባንክ፣ ዳሽን ባንክና ህብረት ባንክ አካውንታቸው 68